ትልቅ ሰው አይደለ እንዴ? እመቤት ምራል እንደዛ ማለት እኮ አይደለም። አልተረዳሽኝም ማለት ነው። አንቺ ምንድነው? ሁለታችሁንም ደፋችኋለሁ። ፍቅረኛዬን ከነካ ምን እንደማረግ ታውቃለህ? መሞት ከፈለክ ሄደህ ከድልድይ ዝለል። አርግላ አታርገኝ አንተ ኳስ ፊት። እኔንም ነፍሰ ገዳይ አታርገኝ ወንድሜ። እኔ መግደል እቅድ የለኝም። አንተ የመሞት እቅድ አለ እንዴ ሰውዬ? ዙቢር በእጅ ሰበብ ይሆናል። ልቀቀው በቃ። አሁን ደስ አለ ዙቢር? ስራሽን ተመልከች። በአንቺ ምክንያት ነው ከዚህ የሚያክል ሰውዬ ጋር የምጣለው። ታዲያ ምን ችግር አለው? ወጣት ሴት ነኝ። ማግባት ፈልግ ስህተት ነው እንዴ? ምን ነካ? ነይ ምራል፣ ምንሽን ስሚኝ። ምን እያደረክ ነው? ይበቃል። ትዕግስቴ እዚህ ጋር ደርሷል። ይዤሽ ጠፋለሁ። ቀጥይ። ቆይ አንዴ። ባሻክ በፈጣሪ ምንድን ነው? ይህንን መጠጣት አልችልም። ይህን ባህል እርሱት። በብልሃት እቅድ ማውጣት አለብህ። ከዛ ከአትክልቱ ጀርባ ተቀመጥኩ። ልጆች ባለጌ አትሁኑ። እረፉ እንጂ ምን እያደረጋችሁ ነው? አሁን እኔ ይህን ማድረግ የለብኝም ፔሊን። አንተ ላይ ይሄን ያህል ክፉ አልሆንብህም። ትጠጣዋለህ ቡለንት። ካልጠጣ ከልብ አታፈቅረኝም ማለት ነው አይደል? ባሻክ ከፍ ዝቅ የሚሉን ስሜትሽን እችለዋለሁ። ይሄ ፈተናዬ ነው። በፈጣሪ ይሄ ምንድን ነው? ቡና በበርበሬ። ይቅርታ ግን ይህንን ማወቅ እፈልጋለሁ። ባሻክ ምንድን ነው ልታጠጭኝ የሞከርሻለሽው? ቢያንስ እሱን ንገሪኝ ባሻክ እባክሽ። አዎ በርበሬ ያለው ግን ደግሞ የበለጠ ቀፋፊ እንዲሆን እንቁላል ጨምሬበታለሁ። አይ ወይኔ በጣም ይቃፋል። አሁን እናንተ ሐኪሞች ናችሁ። ይሄ እኮ ሊበከለኝ ይችላል። ኧረ አንድ ነገር ባሉ። ይሄንን መጠጣት አልችልም። አታስብ፣ ምንም አትሆንም። አታስብ። አሰብኩበትና እርጎም ጨምሬበታለሁ። ጠጣው። እንዴ ይሄንም እስኪ ልገዩ ነው እንዴ? ባህሉ ነው። ምንም ማድረግ አይቻልም። እጣ ፈንታ። እህቴ ሴላ እህቴ ሶይላ ወጥ ቤቱ የት ነው? ተቃጠልኩ እኮ በጣም። በዛ በኩል በዛ ጋር። እሺ መጣሁ። ወደ ሪዛ። አቤት። አቤት አይደለም፣ ይቅርታ ማለት ፈልገ መሆን አለበት። ካላስቸገርናችሁ ወደ ነጥባችን ብንገባስ አይሻልም? እንግዲህ ልጃችን ቡለንትና ልጃችን ባሻክ ተገናኙ። ከዛ ተዋወቁ፣ ከዛ ተላመዱ፣ ከዛ ተፋቀሩ እና ከዛ በኋላ እስከ መጨረሻ ድረስ የህይወት አጋር ለመሆን ወሰኑ እና ሽማግሌ እንደመሆናችን መጠን በፈጣሪና በነብዩ ፍቃድ አንድ ላይ ሁለቱ እንዲሆኑ ልንጠይቃችሁ መጣን ማለት ነው። አይ ይቅርታ አድርጊለት። ለስላሳ ነው፣ ችግር የለውም። ለስላሳ ነው። አዎ ግን ለስላሳ እኮ ስኳር አለው። አሁን እሺ ተረጋጉ። ትርፍ ቀሚስ አለኝ፣ ሄጄ ለብሼ እመጣለሁ። እሺ እና እባካችሁ የምትሉትን ነገር እንዳጨርሱት። እሺ ቆዩ፣ ጭንቅላታችሁ ውስጥ አስቀምጡት። ስለዚህ እንደግመዋለን። እሺ መጣሁ፣ አሁኑኑ እመጣለሁ። ልሄድ ነው በቃ። ይፋቀራሉ የሚለው ላይ ነው የቆምነው። እመለሳለሁ፣ በቃ እመለሳለሁ። ጠብቁኝ፣ እዛው ጋር እንቀጥላለን። ጠብቁኝ። እኔ ምን ልሄድ እንዳይ። እዛም ታደርጋለህ፣ እዚሁ ጠብቅ። ስላቋረጥናችሁ ይቅርታ አድርጉልን። ችግር የለውም፣ ያጋጥማል። ይፋቀራሉ። አዎ ይፋቀራሉ። እናቴ እዚህ የለችም። እቺ ከሃዲ የቡለንት እህትም የለችም። እና ለስላሳ ደፋብኝ። እና ለስላሳ ብቻ ነው ይላል እንዴ? ማን ነው ይሄ ሰውዬ? እስቲ ገመቱ። ይሄ ድንክ አጭር የሆነ ሰውዬ፣ እቺን የምታክል ሰውዬ እያያድም እንዴ? አዎ እኔ ነኝ። አዎ ልክ ነሽ። ቆይ ችግር የለውም፣ ቀና እንሁን። መቼም ሊግባቡ የማይችሉ ሰዎች ታች እየጠበቁን ነው ያሉት። ሁሉም ሰው ለእናንተ ደስታ ተሰብስቧል። አሁን ሄደሽ አዲሱ ቀሚስሽን ልበሽ፣ እሺ? ከዛ ቆንጆዬ ትሆኛለሽ። ከዛ ይሄ ቆንጆ ቀን በደስታ የተሞላ ይሆናል። አሁን ተግባባን? አዎ ልነግርሽ እየሞከርኩ አልሰማልሽኝ። ይሄንን የበለጠ ወድጄዋለሁ። አረ አዎ ይሄም የበለጠ ያምራል። እዩ። ውይ ከልባችሁ ነው የምታወሩት? አዎ ባሻክ ልበሹ። አክስቴ መለያ የሆነ ነገር እያልሽ እያለ የማይሆን ነገር ተፈጠረ። ግን ችግር የለውም አልፏል። አሁን የሆነ ነገር እያልሽ ነበር። ደስ የሚል ነገር ምን ነበር? እስኪ ቅድም ካቆምሽበት ቀጥይልና። አዎ ምን እያልኩ ነበር? ፍንጭ ልስጥሽ። በፈጣሪ ትእዛዝ ብሎ የሚጀምር ነገር
ባሻክ ተረጋጊ፣ ንግግር እኮ ነው። እሺ፣ በፈጣሪ ትእዛዝና በነቢዩ ፍቃድ ልጃችሁ ክቡር ፕሬዝዳንት፣ ይቅርታ አንዲት ልጅ ጠልፌያለሁ። ቀጥሎ ምንድን ነው? ውሳኔው ነው። አሁን ስላለቅስ ነው መሰለኝ። ስለ ውሳኔው አላውቅም፣ ግን ዛሬ በእርግጠኝነት ትልቅ ቀን ነው። እህቴ መሊያ፣ ስምኝ አንቺ ልጅ፣ የምጠፊው ከዚህ ሰውዬ ጋር ነው እንዴ? ተሳስተሻል ሴትዮ። ከኔ ጋር አልጠፋችም፣ ጠልፌያት ነው። እንደምታዩት እጇን ይዤ ነው የመጣሁት። አንተ የሌለ ነገር አታውራ። ማን ነው በዚህ ዕድሜ ያለች ልጅ የሚጠልፈው? እኮ ስለዚህ ለዚህ ቤተሰብ ሙሽራ ልትሆኝ ነው ማለት ነው። እና ለእናትሽ አንድ ነገር ተናግሬ ድራማ እንዳይፈጠር ትጠብቂያለሽ። እሷ ይህንን ብትሰማ የሚፈጠረውን ደግሞ ታውቂያለሽ። ተረጋጊ። ግን እህቴ ነው ተጠልፌ እኮ ነው። ምን ላድርግ? ፈልጌ አይደለም እኮ የመጣሁት። እኔ ነኝ። አቁሚ በይ። ነይ ከጎኔ ቁጭ በይ። እየነገርኩሽ ነው። ነይ ከጎኔ ቁጭ በይ። ነይ። ሰማኝ ዙቤር፣ ከዛ ሰፈር ማንም ሰው መጥቶ እዚህ ቤት ውስጥ እንዳሻ መኖር አይችልም። ሰማኸኝ? እቴ ለምንድን ነው ግን እንደዚህ የምትይው? እኔ ባላገባት እኮ ሌላ ሰው ማግባቱ አይቀርም አይደለም እንዴ? እሺ፣ ሂጂና ሌላ ቦታ ተቀመጪ። ነይ አንቺ፣ እንደዚህ አትቁሚ። አጥንትሽን ነው የምሰብረው። እየነገርኩሽ ነው። ፈጣሪ፣ ነይ አጠገቤ። ነይ ወደዚህ። ነይ ተቀመጪ አልኩሽ። በፈጣሪ ስም አንተ እንዲህ የምታደርገው ስለማልመታህ ነው አይደል? ስለማልቀጣህ ነው አይደል? እንደዚህ የምታደርገው እየተፈታተንከኝ ነው አንተ ወርጋጥ። ይሄ ቀን በሰላም ካለቀ ሌላ ምንም ነገር አልፈልግም። ቅርብ ነን፣ ቢያንስ መረጋጋት አለብን። ይሄ ባሻክ ሊያት በቃ ማንም ሰው እኔን ተረጋጊ አይለኝም እንዳትሉኝ። በቃ በቃችሁ። በቃ በፈጣሪ ትእዛዝና በነብዩ ፍቃድ ልጃችሁ ባሻክን ለልጃችን ቡለንት ለትዳር እንጠይቃለን። እኔ ደግሞ እሰጣችኋለሁ። ተመስገን፣ በጣም ደስ ብሎኛል። ውድ አምላኬ በጣም አመሰግናለሁ። ተመስገን ፈጣሪ። ቡለንትና ልሳምህ። ምን እያደረግሽ ነው? ገና ቀለበት መች ተደረገ? ባሻክ፣ ቤተሰቦቻችን አሉ። ፈሪ እንጂ ቁጭ በይ። እሺ ካልክ ቀለበቶቹን አውጣቸው። እኔ ይቅርታ በልዙቤር፣ ቀለበቶቹን አውጣቸው። ምን ቀለበት ልናደርግ ነው። ቀለበቶቹን ቡለንት አታሳብደኝ። እድሜ ልካችንን ስለሚያስተሳስረን ቀለበት ነው እያወራ ያለሁት። አውጣው አሁኑኑ። ባሻክ፣ እዚህ ሁሉ ሰው ፊት አትጩህብኝ። ማሰብ አልቻልኩም። ተደናግጫለሁ። አገኘዋለሁ። በቃ ቆይ፣ ጠብቂ። አትጩህብኝ ቡለንት። አሁን እንግዲህ እነዚህ ሰዎች ነው የሚጋቡት እና ሙሽራው ትዕዛዝ ሳይቀበል ምንም ነገር አያደርግም። ሚስትህን ስማት። ይህ የማይሆን ነገር ነው። ሽማግሌዎች አሉ፣ ግን እሷ ምንም ግድ አይሰጣትም። ቡለንት ቀለበቶቹን አግኛቸው። ተናድጃለሁ። ፍጠን። ውዴ፣ እየፈለኩት ነው። ቆይ አገኘዋለሁ። ቆይ አንዴ ተረጋጊ። ደክሞኛል። አይ የት? እዚህ ለማለት ነው። ግን ቆይ ስለዚህ ማንም ሰው ይሄንን ታሪክ አኑሮ ለህዝብ ማሳየት አይፈልግም? አንድ ፎቶ እንኳን የለም። ና እጅህን ስጠኝ። ይሄ ነው። ይሄንን ብዙ ጊዜ ተለማምደነዋል። አሁን ምንም ማድረግ አንችልም። ባሻክ፣ ይህንን ቀን ለማየት ደስተኛ በመሆን ፋንታ ሌላ ነገር እየፈለግሽ ነው። ምንም ማድረግ እንዳለብኝ ንገሪ። እርሳው። ዝም ብለን እንቀጥል። አቶ ሪዛ፣ ይህንን ቀለበት ለማድረግ ትፈልጋለህ እንዴ? እባክሽ አንቺ አድርጊው።